እና ማለት ነው ትሄዳለህ። በቃ መሄድም ካለበት ትሄዳለህ። አንዴ ላውራህ የሆነ ነገር የት ጋር ነው ያለው? መረጋጋት ይጠበቅብሃል ትሉኛላችሁ። ከዚህ በላይ ምን እንደሆነ ነው የምፈልጉት? እንደ አብድ እዚህ ጎዳና ላይ እንደቀር ነው የምፈልጉት? ፍላጎታችሁ እሱ ነው? ንገሩኝ። ደስታኛ እንኳን አንተም ቢሆን ይኸውልህ ንገረህ ታስመስላለህ። ለወንድም ነው የምታደለው። እርስ በርስ ትተዋወቃላችሁ እናንተ። እኔ ነኝ መሀላችሁ ላይ ገባሁት። አንተም ቢሆን ማለት ነው ባለፈው ተስፋ ሰተኸኝ ከአብርሃም ጋር ካልሆነች የማይሆን ከሆነ ከአንተ ጋር ትሆናለች ብለኸኝ ነበር አይደል? ብለኸኝ ነበር። ግን ሄደህ በጀርባ ሌላ ነገር ነው የምታሴረው። ሁላችሁም አስመሳዮች ናችሁ። አንተም ቢሆን ለቤተሰብ ነው የምታደለው። እሷም ሁላችሁም እሷም ልቧ ያለው አብርሃም ጋር ነው። ታማኛለህ። በቃ ተው ነው በቃ ህይወቴ ልኑርበት። ይበቃኛል። ከዚህ በላይ መጎዳት አልፈልግም። እየሰማኝ ነው የምናገረው። በቃ ተውኝ። ፈረንጁ ልሂድ በእናትህ። ሩታ እኔን አትፈልገኝም። ሩታ ለጨዋታ ነው የፈለገችኝ። የኔ ነገር ይገባታል መሰለኝ። እንዴ ተቀበለኛለች በማለት ነው። እግዚአብሔር እንደዚህ እንደሆነ አለም ፈልገው እንደዚህ እያዳመጥኩ ነው። ደስታ ተረጋግተህ ነው ማናገር ያለብህ ነገር። እኔ ሩታ እንደዚህ በስሜታዊ ነገራቶችን አታርግ። ኧረ ፈረንጁ በእግዚአብሔር የሆነ ነገር በለው። በስሜት የሆነ ነገር አታርግ። ይገባኛል ብዙ ነገር እንደተባልኩ። ኤፍሬም ለምን አታዳምጠኝ? ምን ይኸውልህ ነገር ዛሬ ከዛሬ ነገ ይሻላል በማለት በትዕግስት ሁሉ ነገር ጠብቄያለሁ። ሳየው ግን ነገሩ የሚስተካከል አይደለም። የሚሆን ነገር ስላልሆነ ከዚህ በላይ በቃ ምን ያህል እንደምወዳት ምን ያህል እንደማፈቅራት እኮ ይገባታል መሰለኝ። እንደዚህ ምን ከራተተው እኮ እሷን ምለው እኮ ለሷ ነው አይደል? እሷ ደህና ትሆናለች። እሷ ከዛሬ ነገ ተሽላ ፍቅሬን ተቀብላ አብራኝ ትኖራለች። ህይወቴን ማስተካከላለሁ። በቃ ቆንጆ ህይወት እኖራለሁ ብዬ እኮ ነው ማስበው አይደል? እሷ ግን ይሄ ነገር ይገባታል መሰለኝ። ሁሌ ስሜቷን ፍላጎቷን እየጠበቅኩላት ነው። በቃ ቴንክ ዩ አመሰግናለሁ። በቃ ልሂድን ሲሳይ ደስ ካለሽ አዲስ ቀን ባይ ስንለያይ ከደመናው ልቃበልታ ለኔም ፀሐይ እስክትወጣ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን። እንግዲህ ዛሬ ከሌሊቱ 6 ሰዓት ከ30 እናንተ ጋር መጥቻለሁ። እንግዲህ ያለሁት ኤርፖርት ላይ ነው። አንድ አስጨናቂና ደስ ማይል ነገር ተፈጥሯል። ለሁላችሁም ትንሽ ሊያስደነግጣችሁ ይችላል። ምክንያቱም ሁላችሁም አትጠብቁት ነገር ነውና ዛሬ ደስታ ቴክስት አድርጎልኝ ነበረ። እሱም ቴክስት ምንድነው ወደ መጣሁበት ወደ አውሮፓ ልመለስ ነውና ሳልሰናበታችሁም ሄጃለሁ ምናምን ብሎ ቴክስት አድርጎልኛልና አሁን ደግሞ ኤርፖርት እንዳለ ነግሮኛል። ደውዬለት ነበረ እዚሁ አካባቢ እንደሆነ እርግጠኛ ነኝ። ወይም ደግሞ እንዳልሄደ ወይም ደግሞ ፕሌኑ እንዳልተነሳ እርግጠኛ ነኝ ብዬ አስባለሁና ቤተሰቦች ምን እንደምላችሁ አላውቅም። በሌሊት 6 ሰዓት ከ28 አካባቢ ነው አሁንና ምን አይነት ስሜት ውስጥ እንዳለው እኔ ነኝ የማውቀው። ምክንያቱም ልጁ ተጎድቶ መሄድ የለበትም ወይም ደግሞ ተሰብሮ መሄድ የለበትም። ምክንያቱም እዚህ ጋር ቀልድ አይደለም፣ የሰው ህይወት ነው። ሁላችንም እየቀለድን ወይም ደግሞ እንትን እያልን ያለነው በሰው ህይወት ላይ ነውና መጀመሪያ ማሰብ መቻል አለብን አንድ ነገር ከማድረጋችን በፊትና ልጁን ደግሞ ምንም ነገር ሆኖ ማየት ስለማልፈልግ ምንም እንዲሆንም ስለማልፈልግ ነው ዛሬ በዚህ በሌሊት ከእንቅልፍ ተነስቼ የመጣሁትና ብቻ ምን እንደምላችሁ አላውቅም። ዛሬ ኤፍሬምን ጠርቼዋለሁ። ኤፍሬምን የጠራሁበት ምክንያት ምንድነው? በሩታ ምክንያት እንደሚሄድ ሁላችሁም ታውቃላችሁና ምን አይነት ስሜት ውስጥና ያው ኤፍሬም መጥቷልና ኤፍሬም ምንድነው አታደፍኩ? አዎ ምን ተፈጥሮ ነው? ማየን ነገር ተፈጥሯል። ኤፍሬም ምንድነው? ለምን አትነግረኝም? ፈረንጁ ምን የተፈጠረው ነገር አለ? ምን ተፈጥሯል? ኤፍሬም አንደኛ የዚህ ነገር ምክንያት አንተ ነህ እኮ። ምንድነው? ለምን አትነግረኝም? ፈረንጁ ችግር ተፈጥሯል ብለህ ነው አይጠራኝ? ደስታ ወደ መጣበት ሀገር ሊመለስ ነው። ለምን ኤፍሬም ተስፋ የሰጠኸው አንተ ነህ። በነገር ላይ ተስፋ ሰጠኸው ነበረ። ሰምተኛ አይደል? መጀመሪያ ተስፋ የሰጠኸው ከሷ ጋር አገናኛለሁ ከሷ ጋር ነው መሆን ያለብህ እያልክ የነበረው አንተ ገብቶሃል አይደል? ይሄ ልጅ ደግሞ መልሰህ ከሩታ ጋር ከአብርሽ ጋር ስታገናኛቸው ተስፋ ቆርጦ ሊሄድ ተዘጋጅቷል። አሁን ቴክስት አድርጉልኝ ነው እንደዚህ የት ነው ፈረንጁ? ለምን ነው ያለው? ኤፍሬም እዚህ እንዳለ ሰምቻለሁ። እንዴት ሲጀመር ሳይናገር እንዴት ትኬት አለ ብዙ ነገር አለ። እንዴት ይናገር? ኤፍሬም ልቡ እኮ ተሰብሯል። ይሄ ልጅ ለምን ማታስበው? ለምን ማትጨነቁለት እንዴ? ሰው ነው እኮ ወንድ ልጅ ነው።
ምን አይነት ስሜት ውስጥ እንደሚሆን ምን አይነት ሁኔታ ውስጥ እንደሚሆን ማሰብ መቻል አለብህ። ገብቶሃል አይደለ? ተስፋው ነው እያጨለማችሁት ያለችው። ይሄ ልጅ ስንት ነገር ጥሩ ነው ከአውሮፓ የመጣው ሩታ ትሆነኛለች ከሩታ ጋር ህይወቴን እቀጥላለሁ ብሎ የመጣ ሰውዬ ሩታ ከሆነ ሰው ጋር ወይም ደግሞ ከሌላ ሰው ጋር ስትሆን ልጁ ተስፋ እየቆረጠ ነው የመጣው። ገብቷል? ከሩታ ጋር ይሁን አይደለም ግዴታው ከሩታ ጋር እሺ። አሁን የት ነው ያለው? በእግዚአብሔር በዚህ ላይ ታረ ስንት ነገር አለ ሲጀመር ማለት እሱ እንዴት በአንዴ ተነስቶ ይሄዳል? ደውለት ሲሆን እንዴ ደውለትና ያለበት ቦታ ነው። እግዚአብሔር እኔ በጣም ደንግጬ ነው የመጣሁት። እግዚአብሔር በጣም ችግር የተፈጠረ መስሎኝ ነው። ፈጥነህ ድረስ ኤርፖርት ስትለኝ እንዴ እሱስ ደብረ እንዴት በአንዴ እንደዚህ አይነት ነገር ያደርጋል? እንዴት በአንዴ ውሳኔ ይወሰናል? እንደዚህ እንዴ ትዕግስት ይባል ነገር እኮ አለ እንዴ። ስንት ነገር አይጠብቅም እንዴ እሱ በአንዴ እንዴት እንደዚህ አይነት ውሳኔ ይወስናል? የት ነው ያለው? ቢያንስ እናድርገው እኮ የት እንዳለ ቆይ ልደውልለት እናንተ በዚህ ሌሊት እንዴት ይሄ ውሳኔ ይወስናል? እሱ ራሱ እንዴ አማክረንም እኛን። ኧረ ደስታ በእናትህ አታስጨንቀን። ናምጣው እኔ ላናግረው። ደስታ አታስጨንቀን። ሄሎ ኤፍሬም ነኝ እኮ አንዴ ላወራክ ፈልጌያለሁ። አንዴ የቱ ጋር ነው? የትኛው በኩል ነው ያልከው? ደስታ ለምንድን ነው ያለበት ቦታ ማነግረኝ እንዴ? ያለበት ቦታ ንገረኝ። በቃ የሆነ ሪፖርት ውስጥ ነኝ እኔና ፈረንጆ ሪፖርት ውስጥ ነን። ያለበት ቦታ ንገረኝ። ዘጋው ወልጃይ የት ነው ያለው? እንፈልገው። እሺ ይሄ ልጅ ተመልሶ ቢሄድ ምንድን ነው የሚፈጠረው? እኔ ፈረንጆ እኔ ምን ላድርግ እንዴ? እኔ ላይ ምንድን ነው የምጮው? እኔ ምን ማድረግ አለብኝ እንዴ? ምንድን ነው እያደረኩ ያሉት? ሁላችሁም በዚህ ልክ እኔ ላይ የምትፈርዱት ምንድን ነው? ለምሮ ማንፈርድ የት ነው? ለምሮ ፈርዶ ምን ያደረኩት ነገር አለ እንዴ? ተስፋ ሰጥተኸዋል እኮ ልጁን ከመጀመሪያ ጀምሮ እኮ ተስፋ የሰጠኸው አንተ ነህ። ገብቶሃል? እኔ ምንም ተስፋ አልሰጠሁትም ለልጁ። ይሄ ልጅ በተረጋጋበት ጊዜ ምንም ተስፋ አልሰጠሁትም። ማኝ ኤፍሬም፣ እዚህ ጋር እኔ እናንተ መጨቃጨቅ ምንም ነገር የለም እኮ እንፈልገው። በቃ እንዳይሄድ እንዳቁመው እንዴ መጨቃጨቀች ምን ትርጉም ከሌለው እንሂድ። በቃ ያለበት ተንፈልገው። የት ነው? እሺ የምፈልገው ስልክ ከዘጋበት ይኸውልህ ስልክ የትም አይሄድም። አይሰራም ነበር ስልኩ ቢወጣ ኖሮ። ስለዚህ እዚሁ ነው ያለው። በቃ ፈጥነን እንድረስ። ያለን አማራጭ እሱ ነው። ፈረንጁ እዚህ መቆማችን ምንም ነገር ዋጋ የለውም። እሺ በረንግና ና እንፈልገው። በቃ ያለበት ቦታ እንወቅ። በእግዚአብሔር እዚህ ላይ እንዴት ውሳኔ ይወስናል እሱ ራሱ? እዚህ ላይ እንዴት እንደዚህ ውሳኔ ይወስናል? ፈረንጁ እንዴ ሰው አያማክርም እንዴ? ሰው ብዙ ሰው አጠገቡ ሰው አለ አይደል እንዴ? እንዴ በእግዚአብሔር ናው በቃ እንፈልገው። በእግዚአብሔር ፈረንጁ እሺ በለኛ፣ እሺ በለኝና እንፈልገው እንዴ በእግዚአብሔር ልጁ ሳይድ በእናት በቃ አሁን አንዴ ማስቆም ያለብን ሁሉም ነገር የተፈጠረው ነገር እንርሳው። በቃ ማቆም ካለብን እናስቆመው። ከዛ ሁሉም ነገር ማድረግ ካለብን እናደርጋለን። እዚህ ጋር እኮ መቆማችን እናንተ መጨቃጨቃችን ምንም ፋይዳ የለውም። እየሰማኸኝ አይደለም? የሁሉ ነገር እንዲፈጠር ያደረገው እኮ እሺ። እና በቃ በኋላ ትፈርድብኛለህ፣ በኋላ ትከሰኛለህ። አሁን ና እንሂድ። ልጁ ሳይድ በፊት እናድነው። ለምን ማሰባይ ፈረንጁ የት ሄዶ ነው እሺ የሚሆነው? አንተ ፈረንጁ ለምን ማመጣው? ለምን እሺ ማትለኝ? በቃ ያለበት ቦታ እንፈልገው። ና ደውለት አንዴ ደውለት አንዴ በእናትህ በዚህ ማታ የት ሄዶ ነው? በእግዚአብሔር ሰው ሳያማክር ስንት ሰው እያለ ወይኔ ፍሬ ደውለትና የት ሄዶ ነው የሚሆነው? በእናታችሁ በዚህ ላይ በእግዚአብሔር የት ነው የሚሆነው? በእናታችሁ ተጨነቀኩ። በእግዚአብሔር በዚህ ላይ የት ሄዳል እሱ ራሱ? ለምን እንዴ ሰውን ለምን ያስጨንቃል? በዚህ ላይ እንዴት ውሳኔ ይወስናል ፈረንጁ እንዴ? ወይኔ በእግዚአብሔር ና መኪና እንዳይገጨም። ሄሎ ደስታ በእግዚአብሔር ያለበት ተደብሮ ማነግረን እንዴ? ኤፍሬም ነኝ በእግዚአብሔር በቃ ኤፍሬም ነኝ። ያለበት ቦታ በስነ ስርዓት ነገር የለም ብሎ ሰውን የምታስጨንቀው እንዴ? አዎ ኤፍሬም ነኝ። ላወራክ ፈልጋለሁ። በቃ አንዴ አውርቼ ትሄዳለህ። በእግዚአብሔር ደስታ እኔ ምንን አሰማኝ። በቃ እሺ አንዴ ላገኝ ትሄዳለህ። በቃ በእግዚአብሔር አንዴ ያገኘንና ማለት ነው ትሄዳለህ። በቃ መሄድም ካለበት ትሄዳለህ። አንዴ ላውራክ የሆነ ነገር። የት ጋር ነው ያለው ደስታ? ሌላ ነገር በእግዚአብሔር በእናትህ አንዴ በእናትህ ለምን ማሰማን ደስታ? በእግዚአብሔር እያወራን አይደል እንዴ? ከመኪና እየወረድኩ ነው። እየገባሁ በር ላይ ፓርኪንጎቹ ጋር ነው። እሺ ና በቃ ና ይኸውልህ ና እዛች ጋር ነው የሚሆነው። ና አንፍጠርበት። ፓርኪንጎቹ ያ ናቸው። ያውና ወይኔ ደስታ
ሰላም ነው። ማስቆም እንዳትነው። ይኸውልህ መጀመሪያ ሰማኝ እኮ አንድ ነገር ሰማኝ። ላወራክ ነው የመጣሁት፣ ላስቆምክ አይደለም። በመጀመሪያ ደረጃ ላወራክ ነው የመጣሁት፣ ለማስቆም አይደለም። ደሳ ፈረንጁ ምንድን ነው እግዚአብሔር እንዴ ለብሮ ፈረንጁ ይሄን ያህል እኮ አስፈላጊ አይደለም እኮ በዚህ ሌሊት ምን ይብላ እኮ አይደለም እኮ ኖ ስለመምጣት እንዴት ነው አንተ በዚህ ሌሊት ሰውን ሳታናግር እንዴ? ቢያንስ ልሄድ ነው አይባልም እንዴ? ደሳ ምን ነክቶ ነው? እንዳልተዋወቅን አብረን የሆነ ነገር እንዳላደረግን ሰው ተሰልፈው አስፈለገ። የኔ መሄድ እኮ መናገር አይጠበቅብኝም። ለምን ማትናገረን? በቃ ከዚህ በላይ ልጎዳ ትፈልገዋለህ? ነው የኔን መጎዳ ደስታ ምን ሆነኛል አይደል? ፈረንጁ የባሰ እዛ ሄደህ ትጎዳለህ እንጂ ምንም የምታተርፈው ነገር የለም። ገብቶሃል አይደል? ቢያንስ ከዚህ ጋር ስማኝ ደስታ፣ አሁን እዚህ ጋር እኛ መከራከር ምንም ጥቅም የለውም። እኛ እዚህ ጋር በሌሊት ከእንቅልፍ ተነስተን የመጣ ነው አንተ ተጎድተህ ማየት ስለማንፈልግ ነው። ሰምተኛል አይደል? እዚህ ከተጎዳው ይልቅ እዛ ከሄድ ስትሄድ ነው የምትጎዳው። ምክንያቱም እዚህ ስትመጣ ብዙ ነገር አበላሽተህ እንደመጣ አውቃለሁ። እዛ ስትሄድ ደግሞ ብዙ ነገር ተበላሽቶ እንደሚደርስ ደስ አይደለም። በመጀመሪያ ደረጃ መረጋጋት አለበት። ተረጋጋ። በአንዴ ውሳኔ አይወሰንም እንዴ? በአንዴ ተነስተህ ለምንድን ነው የምትሄደው እንዴ? ነገራቶች እንደከበዱክና የሆነ ነገር እንደተሰማ ካውቃለሁ። ያ ነገር ሳይሰማኝ ቀርቷል ወይም ደግሞ ሳልረዳው ቀርቶኝ አይደለም። በቃ ተረጋጋ። እሺ ተረጋጋ ትሉኛላችሁ። ወይኔ እግዚአብሔር እኮ እሺ ተረጋጋ። ግዳዩንም እንዴ መረጋጋት ይጠበቅብሃል ትሉኛላችሁ። ከዚህ በላይ ምን እንደሆነ ነው የምትፈልጉት? እንደ አብድ እዚህ ጎዳና ላይ እንድቀር ነው የምትፈልጉት? ፍላጎታችሁ እሱ ነው? ንገሩኝ። ደስታኛ ሁላችሁም እንኳን አንተም ቢሆን ይኸውልህ ንገረህ ታስመስላለህ። ለወንድም ነው የምታደለው። እርስ በርስ ትተዋወቃላችሁ እናንተ። እኔ ነኝ መሀላችሁ ላይ ገባሁት። እንደዚህ አትበለን። አንደኛ እርስ በርስ ይሁን በቃ ተረጋጋ። በመጀመሪያ ደረጃ ተረጋጋና ነገ ማስተካከል ያለብን ነገር ሁሉም ነገር እናስተካክላለን። በዚህ ጋር ውሳኔ አይወሰንም። እኔ ልብ እየተሰበረ ወንድ ልጅ ነኝ አይደለ? ይገባኛል። ሳይገባኝ ቀርቶ አይደለም እንዴ? እኔንም ለማትረዳኝ ከዛ ነገ ይላችሁ እንዴ? ምንድነው እያልከኝ ያለው ኤፍሬም? እንዴ ተረጋጋ። ረጋ ያለው ነገር በቃ ረጋ ያለ ነገር ሆነ እንትን አለው ይባላል እንዴ? ደስታ እሺ፣ ሄደህ ምን የምታተርፈው ነገር ይሄንን ብቻ ተረጋጋ። ከዚህ በላይ መታገዝ አልፈልግም። ፈረንጁ እኔ ለፍቅር ብዙ ነገር መስዋዕትነት ይከፈላል። እኔ ወዳቸዋለሁ። ማርያም ስለ መውደድ አይደለም ምናምን አይደለም። በቃ ወንድ ልጅ አይደለ እንዴ? ለፍቅር ብዙ መስዋዕትነት ይከፈላል እንዴ? ብዙ ነገር አለ። አንተ መጀመሪያ ተረጋጋ እንዴ። ከዚህ በላይ መክፈል ካለብህ ለፍቅር ክፈል። ለፍቅር ክፈል። ከዚህ በላይ ማክፈል በዚህ ልክ መዋረድ አልፈልግም ኤፍሬም። አይበቃኝ? ኖርማል ነው እኮ ለፍቅር የምትዋረድ። ፍቅር ይዞ ያውቃል? ለፍቅር ስለሚያውቅ እኮ ነው እንደዚህ እያወራሁ ያለሁት። ተሰደብክ ዩር ወርጄ ጎዳና ላይ እንድወርድ ነው የፈለጋችሁ? ደሳ ምንድን ነው የፈለጋችሁ? እኔ እንዴት እንደማስረዳ አላውቅም። በእግዚአብሔር እዛ ሄደ ምንም አዲስ የሚፈጠር ነገር የለም። የባሰ ይብስ እዚህ ሆኜ ምን ተፈጠረ? በቃ ከሩታ ጋር እዚህ ሆኜ ምን ተፈጠረ? በቃ ሁሉም ነገር መስተካከል ካለበት ይስተካከላል። አንተ ከሩታ ጋር ያለው ነገር እንዳለ መፍታት የምትፈልግ ከሆነ ሄዳ አይደለም የምትፈታው። በቃ ሩታ ይኸውልህ ስማ፣ ምናልባት ለኔ ያልተሰጠችኝ ሴት ትሆናለች ማለት እኮ እሱ ለኔ ነው የምትሄደው። ይኸውልህ ስማ፣ ገጣሚ ላትሆን ትችላለች። ገብቶሃል? ለኔ የተሰጠችኝ ደግሞ ነገ ከነገ ወዲያ ትመጣለች፣ አይቀርም። አንተም ቢሆን ማለት ነው ባለፈው ተስፋ ሰተኸኝ ከአብርሃም ጋር ካልሆነች የማይሆን ከሆነ ከአንተ ጋር ትሆናለች ብለኸኝ ነበር አይደል? ብለኸኝ ነበር። ግን ሄደህ በጀርባ ሌላ ነገር ነው የምታሴረው። ሁላችሁም አስመሳዮች ናችሁ። አንተም ቢሆን ለቤተሰብ ነው የምታደለው። እሷም ሁላችሁም እሷም ልቧ ያለው አብርሃም ጋር ነው። ተስፋ ትሰጠኛለች፣ ግን ነገ በተግባር የለች። ወሬ ብቻ ሆነ ሁሉም ነገር። ገብቶሃል አይደል? እኔ ደግሞ እዚህ ጋር መሰቃየት የለብኝም አይደል? ለኔ ደግሞ ፈጣሪ ያለልኝ ሴት ልትመጣ ትችላለች ነገር። ገብቶሃል? ሰማኛለህ? በቃ ተውኝ። በቃ ህይወቴ ልኑርበት፣ ይበቃኛል። ከዚህ በላይ መጎዳት አልፈልግም። እየሰማኝ ነው የምናገረው? በቃ ተውኝ። ፈረንጁ ልሂድ በእናትህ። ሩታ እኔን አትፈልገኝም። ሩታ ለጨዋታ ነው እኔ የፈለገችኝ። የኔ ነገር የገባት አልመሰለኝም እንዴ? ፍቅር እኮ ነው ያዘኝ። ምን ሆናችሁ እንዴ? ለምን አትተውኝ? በቃ ተውኝ። እግዚአብሔር ሳልረዳ ቀርቼ አይደለም። ይኸውልህ ሰማኛለህ ኤፍሬም? በቃ አመሰግናለሁ። እንዴት እንደማስረዳ አላውቅም። እግዚአብሔር አንተን ሳልረዳ የሆነ ነገር ቀርቼ አይደለም። እኔንም አታስጨንቀኛ በእግዚአብሔር እና አታስጨንቀኝ። እኔ ወንድ ነኝ። የወንድ ስሜት ይገባኛል። እንዴት ነው የማይገባኝ? ጨዋታ አይደለም። በቃ ነገራቶች ቀስ በቀስ ይስተካከላሉ። ለምንድን ነው በአንዴ ካልሆነ የምትለው? በእግዚአብሔር እያስመሰልክ ነው። እሺ ተው በቃ አሁን ላስመሰል እንድትሆን ነው የምትፈልገው ሁላችሁ። ገብቶሃል? እዚህ ጋር ለኔ ነገር ሰጥቶኛላችሁ። ሌላ ነገር ነው በቃ ሄዳችሁ የምታረጉ እንዴ? በቃ አፈቀርኩ፣ ተጎዳው። ከዚህ በላይ ወንድ ልጅ ነኝ አይደል? አንገት መድፋት አልፈልግም። ከዚህ በላይም መለመን የለብኝም አይደል? ለመንኳት፣ ብዙ ነገር አልኳት። እኔ ጋር ሌላ ቦታ ሌላ ነች። መሄድ ስላለብኝ ነው። ፈረንጁ ያሳለፍነውን ጊዜ መቼም ማረሰው። ማርያም እወዳቸዋለሁ።
ኧረ በእግዚአብሔር ደስታ በእግዚአብሔር የኛ ነው ስሜት ጠብቃ እኛ ጓደኞች ካለ ፈረንጁ ካንተ ጋር ብዙ ነገር አሳልፏል አይደል እንዴ ጓደኛ የሚል ነገር ስማ እንዴ በቃ አንተን እኛ ስለምንወድና ስለምናከብር ነው በዚህ ለሊት አይደል የመጣ ነው እኮ በቃ ተረጋጋና ነገራቶችን ለማስተካከል እንሞክራለን እንዴ ተረጋጋ ማለት እስከ በቃ ተረጋጋ እኮ ወይኔ አዲስ ነገር በእግዚአብሔር ይሁን ነገር በለው እንዴ ለምን ነው እኮ በቃ እኔ እንድትጎዳ አልፈልግም ደስታ እኔ ወንድ ልጅ ነኝ ወንድ ልጅ ስሜት አውቀዋለሁ አፍቅሬም ቢሆን አውቀዋለሁ በቃ ተረጋጋ እኮ እያልኩ ነው ሁላችሁም ትተዋወቃላችሁ ዘመዶች ወይም ምናምን ትሆናላችሁ እኔ ነኝ መሀላችሁ ላይ ገባሁት እንደዚህ እንድትል አልፈለገም እኛ አላገለንም አሁንም ቢሆን አላገለንም ሩታም ሰላሟ ብዝት ይበላል እንደዚህ በቃ አትናገር ደስታ ማይሆን ንግግር አትናገር ማይሆን ንግግር ነው እየተናገርክ ያለው እግሯ ላይ ወድቄ እኮ ለመንኳት አይደል ምንድነው የምትፈልገው ከዚህ በላይ እሷ ልቧ ያለው አብርሽ ጋር ነው በቃ ለልጇም ሊሆን ይችላል እንደዚህ የምታደርገው አይደል የልጇን አባት ላለማጣት ሊሆን ይችላል ገብቷላ ግን ደግሞ ለኔ ጊዜ እየሰጠችኝ አይደል ለኔ ክብር እየተጨነቀች አይደል እኔ ደግሞ ክብር እፈልጋለሁ ወንድ ልጅ ነኝ አይደል ቤተሰብ አለኝ ገብቷላ ብዙ የሚወቅሰኝ ሰው አለ ለምን ይሄንን ነገር ታደርጋለህ ለምን ታሰድበናለህ እያሉኝ ዝም ብዬ እሷ ዛሬ ነገ ትመጣለች በማለት ፍቅሯን ተቀበለኛለች በማለት ነው እግዚአብሔር እኔ እንደዚህ እንደሆነ አለም ፈልገው እኔ እንደዚህ ተረጋግተህ እያዳመጥክ ነው ደስታ ተረጋግተህ ነው ማናገር ያለብህ ነገር እኔ ሩታ እንደዚህ በስሜታዊ ነገራቶችን አታርግ ኧረ ፈረንጁ በእግዚአብሔር የሆነ ነገር በለው በስሜት የሆነ ነገር አታርግ ይገባኛል ብዙ ነገር እንደተባልከው ኤፍሬም ለምን አታዳምጠኝ ምን ይኸውልህ ነገር ዛሬ ከዛሬ ነገ ይሻላል በማለት በትዕግስት ሁሉም ነገር ጠብቄያለሁ ሳየው ግን ነገሩ የሚስተካከል አይደለም የሚሆን ነገር ስላልሆነ ከዚህ በላይ በቃ ገብቷል አይደል እኔ ፈረንጅ ተሰምተኛል በህይወት ላይ በቃ የሚባል ነገር የለም እስከተቻለ ድረስ መሞከር አለበት አንተ ገና እንዴ ያልተገናኘንም እና በስሙን አልተገናኘንም ብለህ ተስፋ ቆርጥ የት ነው የምትሄደው ኧረ በእግዚአብሔር ታፈቅራታለህ ትወዳታለህ አይደል አዎ አፈቅራታለሁ እና እሱ ፍቅር የት ሄደ ህይወቴን ሰጣታለሁ ግን ደግሞ በቃ ከዚህ በላይ መታገስ አለ እሱ ፍቅር የት ሄደ ደስታ አለ ሁሌም የሚኖር ይሆናል የምትወዳት ከሆነ ታገስ ያለች ችግር የለውም ገብቷላ ራሴ ማረጋጋት አለብኝ ክብሬን ማስጠበቅ አለብኝ ዞር ማለት አለብኝ ራሱ ይኸውልህ የኔ ነገር ሲገባት በዚህ አይነት መንገድ መለስ ይሆናል በቃ ደስታኛ አለምነህ እሺ እኔ ልለምንህ በቃ ልለምንህ ደስታ እዛ ሄደ ምንም መፈጠረው ነገር የለም እዚህ ካጠገቧ ሰው ያስፈልጋታል እሺ አንተውንቱ እንደዛ ተባለ መጣውኝ አይደል እኮ አሁን ብዙ ነገር ያስፈልጋታል ደስታ ሰው ያስፈልግሻል ብዬ ነገር በቃ አሁን ደስታ እንድታወራ አልፈልግም እሷ የልጇን አባት ነው የምትፈልገው ደስ ምንም ነው የምትፈልገው የምትሄድበት ነገር የለም በቃ ስላንተ ተው በቃ ትወዳታለህ ታፈቅራታለህ ልብህን ሰብረዋለች አይደለ ግን ሰው ያስፈልጋታል ካጠገቧ መራቅ የለብህም ደስታ ከዚህ በፊት ስንቴ ነገርኩህ ነግረኛል ስንቴ ነገርኩህ አዎ ፈረንጁ አይዞህ አንተንም እዩንም ሁላችሁንም አመሰግናለሁ የኛ ምስጋና ይኸውልህ ስማ እኔ ቁስሏ ይድናል አይዞሽ በቃ አብሬያት ሆናለሁ ብዬ ነው አይደል ሁሉም ነገር ትቼ የመጣው ያ ደግሞ ሊሆን አልቻለም በቃ ልትቀበለኝ አልቻለች ገብቷል ልቧ ሌላ ሰው ጋር ነው ያለው ስለዚህ ደግሞ በፍቅር ደግሞ በግድ የሚሆን ነገር የለም ኤፍሬም እንዴ ፍቅር በግድ ይሆናል እንዴ ለምንድን ነው ማትሰሙ ይኸውልህ ስማ እኔ ይኸውልህ አበረታታለሁ ከጎኗ ሆናለሁ ብዬ ነበር የሁሉ ነገር እያደረኩ ያለው ግን ደግሞ በቃ አልተፈቀደም ምናልባት እኔ ላትሆን ይችላል አልተሰጠችኝም ማለት ይቻላል ለሱ አልገባም ይሆናል ሩታ በዚህ አጋጣሚ የምነግርሽ ነገር በቃ ክፉንም ደጉንም አሳልፈናል ቆንጆም ጊዜ ነበረ አሪፍ ጊዜንም አሳልፈናል አመሰግናለሁ ስለነበረን ነገር ማለት ይሄን ስልሽ ደግሞ ረስቼሽ ወይም ከልቤ አወጣሻለሁ ማለት በጣም ነው ማፈቅርሽ መቼም ማረሳሽ ያሳለፍነው ሁሉ ጊዜ እያሰብኩት ነው ማለት መልካሙን እመኝልሻለሁ ሰላም ሁኚ በቃ ለሷ ማስተላለፍላት አረሳሽም ልቤ ላይ ተጽፈሻል አንተ ለሁሉም ነገር ግን ፍቅሬን ከተቀበልሽኝ ተመልሼ እመጣለሁ ችግር የለም ኤፍሬም ለምን እንደማረግ አላውቅም እግዚአብሔር በጣም ግራ የገባኝ እኔ እንዴ ወንድ ልጅ ሆኜ ሳለቅስ ምን አይነት ስሜት ነው የሚሰማችሁ? እኔ በእግዚአብሔር ደስታ እንባ ማውጣት አለብኝ። እኔ ግዴታ የሆነ ነገር አድርግ እያልኩኝ አይደለም። በቃ ነገራቶችን በቃ ለማስተካከል እንሞክራለን። ከዛሬ ነገ ይሻላል። ለኔ እንባ ማለት ነው ለሷ ጥሩ አይደል? ማርያም ደስተኛ ሆናት ነው ከዚህ በኋላ ማለት ነው። እኔን እንደዚህ አድርጋ ልቤን ሰብራ ደስተኛ ትሆናለች ማለት ይችላል። ለሷ እንባዬ በጣም መጥፎ ገብቶሃል? ምክንያቱም የበደልኳት ነገር የለም። ሁሌ ስሜቷን ፍላጎቷን እየጠበቅኩላት ነው። በቃ ቴንክ ዩ አመሰግናለሁ።
የት ነው የምትሄደው? ደስታ በእግዚአብሔር ስነ ስርዓት ይኖርና ማለት ነው። በስነ ስርዓት አውራ እኔ እያዳመጥኩ አይደል? ንቀት ነው እንደኛ እያወራን ለቀና እኮ በቃ እሺ፣ አንዴ ቦርሳውን አውርደው በእግዚአብሔር ለምን ስለሰማኝ ነው። አንዴ ይኸውልህ ቦርሳውን ልቀቀውና ማለት ነው ከኛ ጋር ስማኝ። እኔ በቃ ነገ ሁሉም ነገር መጨረስ ካለብን ነገ እንጨርሳለን። በእግዚአብሔር ስማኝ እኮ ሁሉም ነገር እየጠበቀ እንደሆነ አውቃለሁ። ቅርታ ማለት አልነበረብኝ እና በቃ እሺ፣ ችግር የለውም። ነገ ማስተካከል ካለብን ሩታንም ማግኘት ካለብን አግኝተናት እናወራታለን። ሁሉም ነገር መጠየቅ ካለብን ማለት ነው በቃ ደስታ በእግዚአብሔር መጠየቅ ካለብህ ሁሉም ነገር ሩታን አግኝተሃት በአካል ጠይቃታለህ። በቃ ሩታንም ለመጨረሻ ጊዜ ታገኛታለህና በእግዚአብሔር አንዴ ቦርሳውን ያዘውና እሺ በቃ እንደደከማ አውቃለሁ። ሁሉም አልቋል። በቃ ከዚህ በኋላ መቆየት አልፈልግም እኮ ገባኝ። በቃ ሁሉም ነገር እኮ ማለት ነው አውቃለሁ። ግን በቃ ሩታን ለመጨረሻ ጊዜ ገባኝ። ቦታ ነው ያለሁት። ሰማኛለህ አይደል? በቃ ቦታ እየተሰጠኝ አይደለም አይደል? ጊዜ እየተሰጠኝ አይደለም አይደል? በቃ እሺ ጊዜ አልሰጠኝ። ለፍቅር ዝቅ ማለት እንደዚህ በዚህ ልክ ክብሬን እንዲነካው አልፈልግም። በቤተሰቦቼ እየተሰደብኩ ነው እኮ ይገባኛል፣ እየተባልኩ ነው እኮ ነው ይገባኛል። ሁሉም ነገር እኮ ይገባኛል። ሳልረዳው ቀርቻ አይደለም ደስታ። ለምንድን ነው ሌላ ነገር እንትለው? በቃ አይምሮክም ሌላ ነገር አያስብና ነገ ሩታን አግኝታት የፈለከው ነገር ታወራታለህ። መጠየቅም ያለብህ ነገር ትጠይቃታለህ ለመጨረሻ ጊዜም ቢሆን እሺ በለኝ በእግዚአብሔር። እኔ የወንድ ልጅ ስሜት ስለሚገባኝ ነው በዚህ ልክ እያወራሁት ያለሁት። ስለዚህ ሩታን ነገ አግኝታት ለመጨረሻ ጊዜ ታወራታለህ። ማይሆን ከሆነ የዛኔ ትሄዳለህ። እሺ በለን ተንበርክኬ ልጠይቅህ መሄድ የለብህም ደስታ። እኔ አንተ ደስ ካለ ተንበርክኬ ጠይቅ። ኧረ በእግዚአብሔር ደስታ አታስቸግረን። በእግዚአብሔር አንዴ ልረጋጋ። ኖ አይደለም፣ የምንም መረጋጋት እንኳን ነገር የለም። ሄደህ ትረጋጋለህ ደስታ። እዚህ ጋር መቀመጥም ካለብህ ተቀመጥ። በቃ ተረጋጋ። ግን ራስን አረጋጋ። እንዴ ቦርሶ ችግር የለውም እኔ ይዤው እመጣለሁ። ደስታ በእግዚአብሔር እሺ በለንና ማለት ነው ያለው ነገር እንፍታ። በእናትህ እኛንም አታስጨነቃ ከዚህ በላይ በቃ ያንተ ማልቀስ እዚህ ጋር ያንተ የሆነ ነገር ማድረጉ ምንም አይሰራም። ገብቶሃል አይደል? ይገባኛል። ለፍቅር ብዙ ነገር ዝቅ ማለት ግን ከዚህ በላይም ብዙ ነገር ይደረጋል። ለፍቅር ሲባል ብዙ ነገር ዋጋ ይከፈላል። ስለዚህ አንተ ተረጋጋና ነገራቶችን ማስተካከል ካለብን እናስተካክላለን። እንዴ በዚህ ልክ ተረጋጋ። አንተ ማልቀስም አይጠበቅብህም። እንዴ ደስታ በእግዚአብሔር አንተም ተጨንቀኛንም አታስጨንቀን እንጂ እንዴ እኛም ወንድ ልጆች ነን። ነገ ላይ የሆነ ነገር ይገጥመናል። ብዙ ነገር የሚያጋጥመን ነገራቶች አሉ። ስለዚህ በቃ ተረጋጋ በእግዚአብሔር እኮ እንደታገስክ ይገባኛል ደስታ። በቃ ግን በቃ የሆነ ነገር ለታገስከው ነገር ነው ፍሬ ማግኘት አለብህ። ስለዚህ ተረጋጋ። መስተካከል ከቻለ ይስተካከላል፣ ካልተስተካከለ በቃ የሚሆነው ነገር እናደርጋለን። ስለዚህ እሺ በለንና እንሂድ በእግዚአብሔር። ነገ ሩታን እናገኛታለን። አግኝተናት ማውራት ያለብን ነገር እናወራታለን። በመጀመሪያ ደረጃ አንተ ተረጋጋ። እኔ እኮ ምን ያህል እንደምወዳት ምን ያህል እንደማፈቅራት እኮ ይገባታል መሰለኝ። እንደዚህ ምን ከራተተው እኮ እሷን ምለው እኮ ለሷ ነው አይደል? እሷ ደህና ትሆናለች። እሷ ከዛሬ ነገ ተሽላ ፍቅሬን ተቀብላ አብራኝ ትኖራለች። ህይወቴን ማስተካከላለሁ። በቃ ቆንጆ ህይወት እኖራለሁ ብዬ እኮ ነው ማስበው አይደል? እሷ ግን ይሄ ነገር ይገባታል መሰለኝ። የኔ ነገር ጨዋታ ነው የሆነባት። ገብቷላ? ከኔ ጋር ቀልድ ነው የምትፈልገው ወይ የሆነ ነገር ምናምን አልገባትም። በቃ እኔ ወንድ ልጅ ነኝ። በእርግጥ ስሜቴን ሙሉ ለሙሉ አውጥቼ መናገር አልችልም። በቃ እንዴት እናገራለሁ? ገብቷላ? እየሳምኩኝ ወይ የሆነ ነገር እያቀፍኩኝ ምናምን አልችልም። ወንድ ነኝ። እንዴት ብዬ እምባዬን ውስጤን ራሴን ይዤ እኮ ታግሼ ኖርኩት እኮ ወንድነቴ ይዞኝ ነው አይደል እንዴ? አሁን በቃ አልቻልኩም። ኤፍሬም ስላልቻልኩኝ ይሄንን ነገር እየሞከርኩ አለሁ። ገብቷል? እንዴት እንደማስረዳ አላውቅም። በእግዚአብሔር እስቲ ጋር አንተ በማልቀስ ምንም እንጨምር በቃ ቤት እንዴት እናውራ። በቃ ያለው ነገር ከሩታ ጋር አሁን ቀጥታ ከፈለክ ሩታ ቤት ገብተን ማውራት እንችላለን። እንተኛለን አይደል? ሩታ ቤት አንዴ ቻው ልበል ደውል እኮ አይደለም ሄዳ አይደለም ቻው ምትላት ከሆነ ቤት ገብተን እንደዚህ አይደለም። እንደዚህ በስልክ አይደለም ቻው ምትላት ደስታ። በእግዚአብሔር ቻው ምትላት እንደዚህ አይደለም ደስታ። ስንተኛል ቻው ልትላት ከፈለክ ቤት ሄደን አግኝታ አንዴ ማግኘት ሰውላት እኮ ታገኛታለህ። ደስታ ለምንድን ነው ሰው ሚሊዮን ማሰማው እንዴ? እዚህ ጋር እኛ መጨነቅ አለብን? እዚህ ጋር እኮ እንቅልፋተን የመጣ ነው እኮ አንተ ተጎድተህ ማየት ስለማንፈልግ ነው። ስንት ሰዓት እንደሆነ ሰዓቱን ይኸው። ለምን ደግሞ አታስቡ? ፈረንጅ ለሁሉም ነገር እኮ ልክ አለው አይደል? ወጣ ብሏል ተመችቷል። ልክ አለው እኮ አይበቃኝም? አሁንም ጊዜ ልሰጠኝ አልቻለች። አሁንም ሌላ ሙድ ውስጥ ነው። እሺ ምንድን ነው ማልፈለግበት ቦታ ቆይ እኮ ነው እያላችሁ ነው። ደስታ ይኸውልህ ማትፈለግበት ቦታ አላለ እንደምትፈልግህና ለአንተ ቦታ እንዳላት በደንብ እርግጠኛ ነንም። መች ነው የሚሆነው? መች ነው? በቃ ታገስ ደስታ። ይህ ፍቅር እኮ ነው። በአንድ ቀን ካልሆነ በአንድ ቀን የሚሆን በአንድ ወር ውስጥ ካልሆነ የምትለው ነገር አይደለም። ፍቅር ነው። በቃ ታስብበት። ካጠገቧ አትራቅ። ሰው ያስፈልጋታል። ፍቅር ስጣት እንዴ
ለምንድን ነው አንተም አንድ ነገር ቶሎ እኮ ጊዜ አልሰጠችኝም እንዴ ብዙ ጊዜ ስበብ ነው በቃ የሆነ ነገር ነው በቃ ጊዜውን አላገኘሁትም የኔና የሷን ጊዜ እኮ በቃ አላገኘሁትም አይበቃኝ ከዚህ በላይ ደስታው በግድ ትመለሳለህ ፈረንጁ ደስታ በቃ እሺ በለና በእግዚአብሔር ሁሉም ነገር ለማስተካከል እንሞክራለን በቃ ካልሆነ በቃ ለመጨረሻ ጊዜ ካልሆነ አልሆነም ነው ግን በቃ እድል ስጠንና እኔና ፈረንጁ ማስተካከል ከቻለን እናስተካክል እኔ ሁሉ ነገር እያደረኩ ያለሁት በዚህ ለሪት የመጣሁት ኤፍሬም ምንም ወንድ ልጅ ነገር እኮ ለማድረግ እየሞከርኩ ነው አሁን ምንም የምታረገው ነገር እናድርግ እኮ ነው እያልኩ ያለሁት እንዴ አሁን እኮ አድርግ ያለው ሳይሆን ለማድረግ እንሞክር እያልኩ ነው እንድትሆን ነው የምትፈልገው አይደል እንዴ ፍላጎትህ እሱ ነው አይደል እያየሁ እኮ ነው አይደል ነገሮችን እንዴት ለማድረግ ድጋሚ ትዳር ያለው ሰው ቀለበት ያሰረ ሰው ድጋሚ ካላገባሽ አብረሹ ካልሆንሽ እንዴት የሚሆን ነገር ነው አንተ ለሩታ ክብር አትጨነቅ እንዴ ለሩታ ክብር እኮ መጨነቅ አለብህ በቃ ቀለበት አድርገው እየኖሩ ነው አብረው እንዴት ነው ድጋሚ ተመለሰሽ ካብሽ ጋር ነው የምትላት በእርግጥ ወንድም ነው ሊሰማ ይችላል ይቅርታ አድርግልኝ ግን ስላሰብክልኝ በጣም ነው የማመሰግነው ፈረንጅ ነው መመለስ እግዚአብሔር የትም አትመለስም እግዚአብሔር የምሬ ነው እግዚአብሔር የትም አትመለስም ይኸው በቃ እዚሁ ራይት እንጣላለን እንሄዳለን የትም አትመለስም በእግዚአብሔር ለምሮሽ ማትነን ፈረንጁ ና ቦርሳውን ይዘውና